ፊሎሶፊ አንብቤያለሁ በሶሻሊስት መንግስት ውስጥ ኖር ያለው የሶሻሊስት መንግስታት የነበሩባቸውን አገሮች ከዩክሬን እስከ ቤላሩስ እስከ ኢስተርን ዩሮፕ እስከ ስሎቫኪያ እነዚህ ነገሮች ሁሉ አይቻቸዋለሁ ኮሙኒዝም እና ሶሻሊዝም የሚያደርገውን ነገር አይቻለሁ እኩልነት የሚለው አስተሳሰብ ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም ለምን ስጦታው ጸጋው እኩል ነው ሁሉ ሰው ግን እኩል አቅሙን አላዳበረም አቅም የማዳበሩ ሥራ ሰዎችን ይለያቸዋል ጥላውን ገሰሰ የሚለው አንድ ግጥም አለው በቁም ነገር መድረክ ሰው ከሰው ይለያል አንተን ልዩ የሚያደርግ አቅም የመገንባት ሥራ ነው ያንን የምንለው ይሄ አቅም የመገንባት ሥራ ሰዎች በሕይወታቸው አቅማቸውን እንዲገነቡ ያስፈልጋል ይሄንን sense of identity sense of distinction ወይም sense of differentiation የምንለው ነው ሰው ሁሉ እኩል አይደለም ሁሉ ሰው የተለያየ ነው ይሄ የተለያየው ሰው የሚለያየው ዘሩ አይደለም ሰው ዘሩ ይመስለዋል የሚለያየው ከለሩ ይመስለዋል የሚለያየው ዜግነቱ ይመስለዋል የሚለያየው ጾታው ቁመቱ ይመስለዋል ሰውን ከሰው የሚለየው አቅሙ ነው it doesn't matter whether you're male or female black or white African or Asian or European capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው ፊዚካል አቅም መገንባት በጣም አስፈላጊ ነው የተሰጠን ፊዚካል ነው ዋረን ባፌት አንድ ነገር ይናገራሉ የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው ኩላሊት ሳምባ ልብ ጆሮ አይን ጥርስ መቀያየር የለው ተሰጠህ እስከ ለተሞት ድረስ ነው አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ለተሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል ዘይቷን ጎማዋን ማርሿን መስታውቷን ከለሯን እንዴት ይጠብቃታል you are given one body ሌላ ልብ የለህም ሌላ ሳምባ የለህም ሌላ አይን የለህም ሌላ ጆሮ የለም መለዋወጫ የለውም so taking care of your body is physical capacity ማሳደግ የሚባለው ነው ስፖርት መስራት ጤነኛ ምግብ መብላት እንቅልፍ መተኛት ከሱስ ራስን መጠበቅ የምንላቸው ነገሮች ሌላው intellectual capacity ማሳደግ የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶች እና ሳይንቲስቶች ኒውሮፕላስቲ ይሉታል የሰው አእምሮ the elasticity of human mind የሰው አእምሮ በጨመርክበት መጠን ነው የሚሰፋው በጨመርክበት መጠን እየሰፋ ይሄዳል የመገብከውን ያክል ይሰፋል ካልመገብከው ደግሞ ኮንትራክት እያደረገ ይመጣል ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት ስታልፍ እንቅፋት ነው የሚሆነው አያድጉም why the elasticity of human mindን feed የማታደርገው ከሆነ intellectual capacity ለሌለው ሰው ምንም አይሰጠው ሰው minimum ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 areas ሲያሳድግ ነው physical capacity intellectual capacity spiritual capacity whatever religion whatever faith you have to be connected with the divine ሌላው relational capacity የምንለው emotional capacity ዘመድ ማብዛት ጠላት መቀነስ as much as possible ጠላት ቀንስ አለበለዚያ ዘመንንና ጊዜህን ውጊያ ላይ ትፈጃለህ ዘመድ ማብዛት ይሄ relational ይሄ emotional intelligence የምንለው አንዱ ይሄ ነው ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ